ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ኤአይ ቴክ ስቱዲዮ በሰላም መጡ። በላይነሽ ነኝ ከኤአይ ቴክ ስቱዲዮ። ዛሬ የማሳያችሁ ማንኛውም ሰው ወደ ሶሻል ሚዲያ ሊቀላቀል ያሰበ ሰው መጀመሪያ ሊኖረው የሚገባውን በጣም ጠቃሚ የሆነ ነገር እንዴት አድርጋችሁ ያንን ነገር መክፈት እንደምትችሉ ስቴፕ ባይ ስቴፕ ነው ማሳያችሁ። ስለዚህ ይሄ ቪዲዮ በጣም ሊጠቅማችሁ ስለሚችል ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ጀምሩት። እንዲሁም ቪዲዮውን እስከ መጨረሻው ተከታተሉት። ኮሜንት የምትፈልጉት ነገር ካለ ኮሜንት ላይ ያስቀምጡልኝ ማለት ነው። ዛሬ የማሳያችሁ ምንድነው አንድ ሰው ሶሻል ሚዲያ ፕላትፎርሞችን ለመጠቀምና የራሱን የተለያዩ የሶሻል ሚዲያ ቻናሎችን ለመክፈት ሲያስብ ሊኖረው የሚገባው ነገር ነው። ማለት አንዳንድ ሰዎች እንደ ቀላል እናየዋለን፣ ግን ይሄ ነገር በጣም ጠቃሚ የሆነ ነገር ነው። እሱም የጂሜል አካውንት እንዴት አድርገን መክፈት እንደምንችል ነው ማሳያችሁ። ሁላችንም የጂሜል አካውንት ሊኖረን ይገባል። ፌስቡክ ለመክፈት ያገለግላል። ቴሌግራም፣ ቲክታክ፣ ዩቲዩብ ቻናል ለመክፈት የግዴታ የጂሜል አካውንት ሊኖራችሁ ይገባል። እንዲሁም የጂሜል አካውንት በጣም አስተማማኝ የሆነ የተለያዩ ዶክመንቶችን ልናስቀምጥበት የምንችል አንድ ፕላትፎርም ነው። ስለዚህ ዛሬ እንዴት አድርጋችሁ አዲስ የጂሜል አካውንት መክፈት እንደምትችሉ በጣም ኢዚ በሆነ እንትን አስረዳችኋለሁኝ። ስለዚህ ሁላችሁም ይሄን ቪዲዮ በደንብ ጨርሱት። ኮሜንት ካላችሁ ኮሜንት መስጫው ላይ ጻፉልኝ። ኔክስት ላይ ልሰራላችሁ የምትፈልጉት ነገር ካለ ጻፉልኝ። አሁን ቀጥታ እንዴት አድርጋችሁ እንደምትሰሩ ስቴፕ ባይ ስቴፕ አሳያችኋለሁ። ጎ ቱ ዘ ቪዲዮ። እሺ አሁን ቀጥታ እንዴት አድርገን አዲስ የጂሜል አካውንት መክፈት እንደምንችል ስቴፕ ባይ ስቴፕ አሳያችኋለሁኝ። እንግዲህ ጂሜል አካውንት ለመክፈት ምን ሊኖረን ይገባን? ጂሜል አፕሊኬሽኑ ሊኖረን ይገባን ማለት ነው። ይሄ አፕሊኬሽን ከሌላችሁ፣ ጂሜል የሚለው አፕሊኬሽን ከሌላችሁ ከፕሌይ ስቶር ገብታችሁ ጂሜል አፕሊኬሽንን ዳውንሎድ ማድረግ አለባችሁ ማለት ነው። እንዴት አድርጋችሁ ዳውንሎድ እንደምታደርጉ ላሳያችሁ። ፕሌይ ስቶርን ትጫኑና ከዛ ወደ ፕሌይ ስቶር ገባን። ከዛ የዚህ የሰርች በተኗን እንጫናለን። ከዛ በመቀጠል ጂሜል ብለን እንጽፋለን። ጂሜል ብለን እንጽፍና ሰርች እናደርገዋለን። ሰርች ስናደርገው ይሄው ጂሜል የሚል መጣ፣ ይሄ ማለት ነው። ስለዚህ ይሄንን አሁን ኦፕን እንልና ኢንስታል እናደርገዋለን ማለት ነው። ኦፕን አድርጋችሁ ኢንስታል ስታደርጉት ቀጥታ ጂሜል አካውንታችሁን ሞባይላችሁ ስክሪን ላይ ታገኙታላችሁ። እኔ ግን ኦልሬዲ ዳውንሎድ ስላደረግኩት አሁን ልመለስ ማለት ነው። ኦልሬዲ ኢንስታል ስለሆነ ማለት ነው። ከዛ ይህንን ከጨረስን በኋላ ቀጥታ ጂሜል ልክ በዚህ መንገድ ይመጣላችሁ እናንተ። አሁን ይህንን ጂሜል አካውንት ለመክፈት ቀጥታ ጂሜል የሚለውን አፕሊኬሽን ነው የምትጫኑት። ጂሜል አፕሊኬሽን ስታጫኑ በዚህ መሰረት ይመጣላችኋል። ከዛ የፕሮፋይል ፒክቸሯን ትጫናላችሁ። ልክ ይሄንን የፕሮፋይል ፒክቸር ትጫናላችሁ። ይሄን የፕሮፋይል ፒክቸር ስትጫኑት ልክ በዚህ መንገድ ይመጣላችኋል። የከፈታችኋቸው የጂሜል አካውንት ካሉ በዚህ መንገድ ነው የሚመጣላችሁ። ከዛ በኋላ ምንድነው የምታደርጉት? አካውንት የሚለውን ነው የምትጫኑት እናንተ። አድ አናዘር አካውንት ማለት ነው። ከዛ ጂሜል አካውንታችሁን በምንድን ነው የምትከፍቱት? በጎግል ነው። ጎግልን እንጫነዋለን። ልክ ጎግልን ስትጫኑ በዚህ መንገድ ይመጣላችኋል። ከዚህ በኋላ የምናችሁን የፎናችሁን ፒን ኮድ ይጠይቃችኋል። ፒን ኮዳችሁን ታስገባላችሁ። ልክ ፒን ኮዳችሁን እንዳስገባችሁ ልክ እንደዚህ ይከፍትላችኋል። ከዛ አስገቡ፣ ኢሜል ኦር ፎን ነምበር አስገቡ ነው የሚላችሁ። እናንተ ግን አዲስ አካውንት ስለሆነ መክፈት የፈለጋችሁት የምታደርጉት ክሬት አካውንት የሚለውን ነው የምትጫኑት። ምንድን ፎር ፐርሰናል ዩዝ ማለት ነው። ከዛ በኋላ ስማችሁን ነው የምታስገቡት። ለምሳሌ እኔ በላይ ልበለው። እዚህ ላይ ማስገባት ትችላላችሁ። ልክ እንደዚህ አድርጌ ባስገባው ስማችሁን ላስት ኔማችሁን ታስገባላችሁ። ትክክለኛ ስማችሁን፣ ትክክለኛ ላስት ኔማችሁን ማለት ነው። እኔ ለማሳየት ስለሆነ ነው። እዚህ ላይ በርዝ ኤንድ ጀንደር አለ።
መንዙን ታስገባላችሁ፣ ዳዩንም ታስገባላችሁ፣ ይሩንም ታስገባላችሁ ማለት ነው። ልክ በዚህ መሰረት ጀንደር በዚህ መሰረት ታስገባላችሁ። ከዛ ኔክስት ትሉታላችሁ ማለት ነው። ከዛ በኋላ ይሄ ኔክስት ስትሉት መጣላችሁ እናንተ የተለያየ ይሄን ቢሆን ብሎ ማለት ነው። እናንተ ከፈለጋችሁ እነዚህን ታስገባላችሁ። ካልፈለጋችሁ ደግሞ ሌላ መርጣችሁ በራሳችሁ እንትን ብላችሁ የፈለጋችሁትን ለምሳሌ እኔ ማን ልበለው 1 2 3 4 ብለው በቃ በአይነሽ 1 2 3 4 ኔክስት ኦልሬዲ ተይዟል ነው እያለኝ ያለው እንትን አለኝ። ፓስወርድ አስገቢ ነው እያለኝ ያለው። ከዛ በኋላ ፓስወርድ ላስገባ። ለምሳሌ ፓስወርድ የምታስገቡት ልክ በዚህ መሰረት ፓስወርድ አስገባለሁ። ከዛ ኔክስት ከዛ በኋላ ልክ በዚህ መሰረት መጣ። ከዛ በኋላ አሁንም ኔክስት ትሉታላችሁ። ከዛ አግሪ በቃ ይሄ ጂሜል አካውንት ተከፈተ ማለት ነው። ልክ በዚህ መሰረት ይመጣል። ይሄ ፕሮፋይል ፒክቸር ማለት እንግዲህ እናንተ የከፈታችሁት አካውንት ነው ማለት ነው። ስለዚህ ጂሜል አካውንት ለብዙ ነገሮች ወደ ሶሻል ቲክቶክ መክፈት ብትፈልጉ፣ ዩቲዩብ መክፈት ብትፈልጉ፣ ፌስቡክ ብትፈልጉ፣ ኤቭሪቲንግ መክፈት ብትፈልጉ ጂሜል አካውንት ማለት በጣም አስፈላጊ ነገር እስቲ ናው ዶክመንት ራሱ መላላክ ብትፈልጉ ጂሜል አካውንት በጣም አስተማማኝ የሆነ እና ምንም አይነት ይጠፋብኛል ምን የማትሉ ስለሆነ ሁላችሁም የጂሜል አካውንት ሊኖራችሁ ይገባል ማለት ነው። ደግሞ ጂሜል አካውንት ለመክፈት በጣም ኢዚ ስለሆነ ሁላችሁም ጂሜላችሁን በዚህ መሰረት መክፈት ትችላላችሁ። ሌሎች የሚያስፈልጓችሁ ነገሮች ካሉ እንዲሁም ሌሎች የምትፈልጉት ነገሮችን የማሳያችሁ ነገሮች ካሉ ሁላችሁም ኮሜንት ላይ ጻፉልኝ። ጨርሻለሁ። አመሰግናለሁ። ባባይ